ይኸው ጠቆረ አይደለ? እዚህ ጋር ደም ነው የመሰለው። እዚህ ጋር እና ጎን ጋር ደም ነው የመሰለው። ጠቆረ። ከዛ ፈራኝና መፍትሄ ስጭኝ፣ አንቺ ማትቺ ከሆነ እንኳን ከሌላ ቦታ እንዲገዛ አንቺ ስለምታውቂ ጠቁሚ ነው ያልኳት። ቪዲዮ ወጥተሽ ስሪ ሰው ሲለኝ የልጅ እናት ነች፣ እኔ እሷ ላይ ቪዲዮ አልሰራም። እኔ ከተበላሸው ድንበላሽ ነው ያልኩት። እኔ እንግዲህ አሁን ውሸታም አድርጋ እያየች ነው። እኔ ሰው ቤት ሰርቼ በበላዳን እኔ 20 ሺህ ብር ላልድንበት ትልቅ ነገር ነው። ሀቢባ ግን እኔን ለምንድን ነው ውሸታም አድርጋ የምታይ? ለምን ማን ውሸታም ብለሽ ማን ብሎሻል? ውሸታም የአጠቃቀም ስህተት ነው እንጂ የተባልሽው ውሸታም ቪዲዮን እያየሁ እኮ ነው ሀቢባ። እኔ ለእያንዳንዱ ነገር ማስረጃ ውሸታም ብላሽ ከሆነ አንቺን ካሳ መክፈል አለባት። ስለዚህ ውሸታም ያለችበትን ቮይስ አውጭልኝ አንዴ። ሶሊያና አንቺን ውሸታም ያለችበት እኔ ከስሩ አልጠፋም ከቤቱ አልጠፋም እና ሄዳለሁ ሁል ቀን እዛ ቤት ምንድን ነው ከላይ ቁጭ ብላ እኔን ልታጠፉ እየተደራጃችሁ ምቀኞች፣ ጠንቋዮች ነው የሚባለው። ለዛ በጣም ነው የምፈራው። እኔ ቪዲዮ ላይ ገና የመጀመሪያ ስወጣ ነው መጀመሪያ በህይወት አንዴ ስምኝ ማማሪ ልዩ ውሸታም ያለችበትን ሶሊያና ቪዲዮ አምጭልኝና 20 ሺህ ብርሽን ትመልስልሻለች። ሀቢባ እሷ ካልመለሰች ይከፍልበታለሁ። ስላሳዘንሽ እኔም ከኪሴ ይከፍልሻለሁ 20 ሺህ ብሩን። አሁን እዚህ ጋር ሶሊያና ልዩ ውሸታም ያለችበትን አምጭልኝ፣ ቪዲዮውን ክፈች። ሀቢባ እኔ እኮ ቃል በቃል ልዩ ሶሊያና መታ ውሸታም አለ። ሌላው እዛ ቤት ስትናገር እመቤትን በጣም ነው የምፈራው። መስቀሌን ይዤ ነው የምምድል። በጣም ነው ንግግሮቿ የሚያስፈሩ። እነዚህ ጠንቋዮች እኔን ሊያጠፉኝ ነው ስትል እንደ እኔ ከተናገርኩኝ እዚህ ሚዲያ ላይ መውጣት አልፈልግም ብዬ ሊገባልና እመለሳለሁ። ከዛ እንትና ቅመምን ነው ማውራት። ቅመም ስትል በጣም ቢዚ ነች እህቴ ሶሊያና፣ በጣም ቢዚ ነች። እሺ ልዩዬ፣ በፈጣሪ እኔ ስለ እውነት ነው የምናገረው። እኔና ሶሊያና ሲጀመር ጸበኛ ነን። ሙልጭ አርጋ ሰድባኛለች። ጥለኛ ነን። ኦኬ፣ እኔ ለሀቅ ነው የምናገረው። እኔ ፎቶ ላይ አንቺ ካሳወቅሽኝ ፊትሽ ካየሁት አሁን ይሻላል። ይሄ እንዴት ነው? በምንድን ነው ይሄ ለውጥ የመጣ? እኔ ልንገርሽ እኮ አሁን እኮ መድኃኒቱን ካቆምኩኝ መድኃኒዓለምን ወር ሊሆነኝ ነው። ባዝሊን ነው የምቀባው ማታ ማታ በሳሙና በዶሮ ሳሙና ብቻ ነው የምታጠበው። ይኸው ይሄ ጾም ነው። እኔ መድኃኒዓለም ጾም አያስፈታኝ ትቻለሁ። በቃ በጣም ተቆጣ። አይን ያየውን እኮ ነው የሚፈርደው አይደል? አይን ያየውን ካለ ሲጀመር አጠቃቀም ላይ ሀቡዬ ቪዲዮዋን እና የጻፍ እሺ። እኔ አሁን እዚህ ጋር ፊትሽ ልክ ነው ጥሩ ነው ነው የምትይኝ? እኔ በኖርማል ካሜራ ታጥነ ፎቶ አንስቼ ልላክልሽ። ፎቶ አንስቼ ልላክ። የመጀመሪያ እውነት ስለ ፈጣሪ ስንናገር እኔ ልንገርሽ፣ አሁንም ቢሆን እኮ ብጉሩ ተደምድሟል እያልኩሽ አይደለም። ተቆጣ፣ ቀላ፣ በጣም ጠቆሬ ነው ያልኳት። ተቆጣ የበፊት ናቀሉማ እንደዚህ ያዥማ እንደዚህ ያዥ አንዴ እኔ ሳሎን ሌላው እዚህ ጋር የሚያየው ህዝብ ይፍረድ። አይደለም እሱን አይደለም እንደዚህ ይዘሽ የድሮ ፎቶ የመጀመሪያ ፎቶ ኦርደር ስታደርጊ እሺ የታለ እኔ ላኪልኝ ለኔ እኔ እዚህ ጋር ላርግና አሁን ፎቶሽ እና የድሮ ፎቶሽ ይታይ እንየው አንዴ። ኦኬ ይሄ ያንቺ ነው። ይሄ ነው መጀመሪያ ኦርደር ስታደርጊ። ቆይ እኔና አንቺ ሁለታችን በትልቁ ነው። ቆይ እኔ ላሳይልሽ። ይሄ ከሆነ አዎ በይኝ አንቺ፣ አዎ በይኝ አንቺ። እሺ አዎ በይኝ። ይሄ ያንቺ ነው። አዎ ይሄ ነው። እሺ የአሁኑ ፊትሽን ቀረብ በይ ወደዚህና እንየው አንድ ላይ ይለውጡን ፊትሽን። ይሄ የመጀመሪያው ፊትሽ፣ አሁን ደግሞ ቀረብ በይ ትንሽ። የአሁኑ ደብዝዟል ከበፊቱ የአሁኑ ደብዝዟል። ለእኔ የሚታየኝ እኔ አይኔ ልዩ አንዴ ህዝቡ እንዲጽፍ ስለፈለግኩ ነው። እኔ አይኔ ችግር ሊኖርብኝ ስለሚችል እናንተ ይህንን ፎቶ እዩና የአሁኑን አስተያዩና እናንተ እዩና ለውጥ ካለ ንገሩኝ። አንዴ ነይ ወደዚህ ማሬ፣ ነይ ወደዚህ። ኦርደር 3 ቀን ብቻ ተጠቅመሽ ነው አይደል? 3 ቀን ብቻ ነው የተጠቀምሽው። ከዛ አቁመሽዋል። ሀቢባ አቤት። እኔ መድኃኒቱን ካቆምኩኝ ወር ሆኖኛል። እየተረዳሽኝ ነው? ወር ሆኖኛል። እኔ በመስቀሌ ለዚህ ለቆሻሻ ብር ብዬ አልምልም። በመስቀሌ እምላለሁ። ወር ሆኖኛል። በጣም ተቆጣ። ሲያመኝ አቆምኩኝ። ላናግራት ሞከርኩኝ፣ ፈለግኩኝ፣ ሰው ጠየቅኩኝ። ማንም ሰው ሊያወራሽ አይፈልግም። ማንም ሰው ሊመልስልሽ አይፈልግም። ስለዚህ አሁን አንቺ የምታለቅሽው 20 ሺህ ብርሽ እንድትመልስልሽ ነው።
እኔ 20 ሺህ ብር አትመልስልኝ። እኔ በፊቱ እንኳን በፊቱ አሁን እኔ ሰውነቴና ፊቴን ሰውነቴና ፊቴን ይኸው ፊትሽማ የሰለና ክሬም ከመግዛትሽ በፊት ይኸው ራስሽ ያመጣሽው ፎቶ ልክ እኮ ነሽ፣ ልክ እኮ ነሽ። አሁን እኮ ልክ ነሽ፣ ግን ጥቁረቱ ሰውነቴና ፊቴን እያልኩሽ ነው። በነገራችን ላይ ይሄ ነገር ጠቆረብኝ ነው ጥያቄው። ጠቆርኩ እንትኑ እዚህ ጋር ያለው ምልክት ይታይሻል፣ ግን እንደዚህ ይታይሻል። ታጥቤ ልምጣ፣ ታጥቤ ልምጣ። አዎ ታጥበሽ ነው። ይኸው ውሃ ዋሽቺን ደግሞ እንዳትሉ ይኸውና ውሃ 3 ቀን ብቻ ነው የተጠቀመችው ፕሮዳክቱን። አሁን ካቆመችው 1 ወሯ ነው። ትክክል ነኝ ልዩዬ? 3 ቀን ብቻ ነው የተጠቀመችው። አሁን ካቆምሽው 1 ወርሽ ነው። አቁሜ ምንድን ነው የምጠቀመው ካልሽ፣ ባዝሊን ይሄንን ነው የምጠቀመው። ይኸው ጓደኛዬ ሙስሊም ነች፣ መታ መመስከር ትችላለች። ጾም ነው ለሷ፣ ሀራም ነው ለሷ ብትዋሽ። ኢማኒ የምትባል ኢማኒ ወተሽ ታጥበሻል ና አንዴ አሁን ይታይ ፊትሽ ታጥበሽ፣ የመጀመሪያው እና ያሁኑ። እኔ እሱን አይደለም፣ እኔ ብጉሩን አይደለም። እኔ ብጉሩ ቢሆን ይሻለኛል። አቢባ ብጉሩ እዚህ ጋር እንደዚህ ጠቆረ፣ እዚህ ጋር እንደዚህ እዚህ ጋር እንደዚህ እንደ እንትን ነው፣ እንደ እሳት እንደተለበለበ እንደዚህ ነው የተኛው። አንቺ እኔ ኖርማል ካሜራ አንስቼ ልላክልሽ። ቲክቶክ በጣም ነው የሚያጠራው ፊት። የኖርማል ካሜራ ይሄ ግን ስትልኪላት የመጀመሪያ የኖርማል ካሜራ ነው የላክሽላት። አስገቢያት ጓደኛዬን። ይሄ በኖርማል ፊት አጠገብሽ አይደል ያለችው? በዚህ ትምጣ ቦታ የለም። ነይ ግቢ፣ ነይ ግቢ፣ ነይ ግቢ። በስልኬ ትግባ። እኔ ኖርማል ካሜራ ነው። እኔ ስልኬ ጥርት ስለሚያደርግ እንጂ እኔ ሀቢባ በኖርማል ካሜራ አንስቼ ፎቶ በውስጥ ሊላክላችሁና ሼር አድርጉላት። እሺ ለህዊ ላኪላት። በህዊ ነው የምታሽው? ለህዊ ላኪላት። አንቺ ስልክሽን ላክልኝ ህዊ ዋትሳፕ ልናይማ። ማሬ ይሄ በኖርማል ካሜራ ነው ወይስ በቲክቶክ ነው?